ሲጀመር ማለት ነው ይሄ ሁሉ የአፍሪካ ህዝብ እየቋጠረባት እንዴት ነው እዚህ ደረጃ ላይ ደረሰችው ነው እኔ ግራ ይገባኝ። ብንረግማት አልሆነም እንደ ፍየል ተስማማት። ምን ሆኖ ነው ሳውዝ አፍሪካዎች? ግን ዛሬ አታስዋሹኝ፣ ኳስ እንደሚያይ ሰው ካየነው ሳውዝ አፍሪካ በጣም ነበር የተጫወተችው። የሚገርም ጨዋታን የተጫወቱት፣ ቆንጆ ጨዋታ ይችላሉ። በተለይ ፉልባኩ መላጣው ማለት ነው። አንተ ዝም ብሎ ይሄን ሎንጭ አልኩ እንኩ ይላቸዋል ባናት። የምር እንደ እግር ኳስ ተመልካች ይሄ ውጤት የሳውዝ አፍሪካ ነበር መሆን የነበረበት ማለፍ የነበረበት። ካናዳ የሆነ ሰዓት አስጠላቸው ለመጫወት። ሳውዝ አፍሪካ በጣም ጎበዞች ናቸው፣ ይችላሉ። ግን ደግሞ እኛ እንቋጥራለን። እናንተ ትችላላችሁ፣ እኛ እንቋጥራለን። እንዲህ እናንተ ሀገር የኛን ልጆች እየገደላችሁ አንሰማችሁ። አፍሪካውያንን በሙሉ እየገደላችሁ ያላችሁበት ሁኔታ ላይ ስላለን እኛ የእናንተ ደጋፊ አይደለንም። እኛን አትወክሉንም፣ አንፈልጋችሁ። እንኳን ወደቃችሁ። ይሄ ነው እውነታው። አንፈልግም። ዛት ሴት ካናዳ ደግሞ በጣም ምርጥ። በቃ ካናዳ እንሄዳለን። ካናዳ እሄዳለሁ እኔ ራሴ ካናዳ ንገሩኝ፣ እሄዳለሁ። ስንት ነገር እንዳስተካከልክልኝ ካናዳ አልገባም። ዛሬ በልተናል። እንዲህ ነው የበላነው። ትናንትና ዛሬ ከትናንት 5 ቀን እንዲመደዳ ልጭ ነው ያደረግናቸው እንዳለ ማለት። አሁን እያሳደዱኝ ነው። እኔ በስገባ ስወጣውላ ግራ ቀኝን እያየሁ ነው እንዳለ። ይሄ ኢንተርናሽናል እንትን ቀመር ቤቶች እንዳለ ሊገሉኝ ማለት ነው። ምሽክ ነው ያደረግናቸው። አንሰማችሁ። እንዳያመልጣችሁ ተቀላቀሉ። አስቀምጥላችኋለሁ። ለእናንተም አልሆነ ነገር ካናዳ በይፋ 16ቱ ዙር መቀላቀሏን ያረጋገጠች የመጀመሪያዋ ሀገር ሆናለች። ሳውዝ አፍሪካ አንገት ለአንገት ከካናዳ ጋር እስከ መጨረሻ ደቂቃዎች ተናንቃ የነበረ ቢሆንም ነገር ግን በመጨረሻ ደቂቃ 92ኛው ደቂቃ ላይ በስቱኪዮ ጎል አማካኝነት እንግዲህ አስደናቂ ጎል ተቆጥሮባት 1-0 ሆነ ጠባ ውጤት ተሸንፋ ከውድድሩ ተሰናብታለች። ግምቴም ተሳክቷል። እኔ ከዚህ ቀደም የነበሩ ድልድሎች ላይ የሰራሁትን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ካናዳዎች በዚህ ጨዋታ ላይ በርከት ያሉ የጎል አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበር ብዙ ሲቸገሩ የነበረው። ዊሊያምስ በደቡብ አፍሪካ በኩል ጥሩ ሴቮችንም ሲያደርግ ተመልክተን ነበረ። ታዲያም እንግዲህ በመጨረሻ ደቂቃ 92ኛው ደቂቃ ላይ በጣም አስደናቂ ቮሊ ነው ካናዳዎች አስቆጥረው እንግዲህ ደቡብ አፍሪካን ማሰናበት የቻሉት ማለት ነው። በ16ቱ ዙርም እንግዲህ የኔዘርላንድና የሞሮኮን አሸናፊ ካናዳ የምትገጥም ይሆናል ማለት ነው። ካዘጋጅ ሀገሮች አንዱ የሆነችው ካናዳ 16ቱ ዙሩን እነሆ በይፋ ተቀላቅላለች። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። የተኛን መስሎሽ አዘናቅተሽ ልታልፊ ነበር አይደለ? የጥቁር ነጭ ከመቼ አባሽ ጀምሮ ነው የጥቁር ነጭ 16 ውስጥ የሚገባው? እንዴት 32 ውስጥ እንደገባሽ ሲገርመኝ 16 ውስጥ አዘናቅተሽ ልገቢ ደቂቃ ተጨምሮ ወገኛ የጥቁር ነጭ ኳስ አይጫወትም። የጥቁር ነጭ ወደ ቤት ቀጥ ብላችሁ በመጀመሪያው ፍላይት ወደ ቤት። ካናዳ ወርልድ ካፑን አዘጋጅቶ ደጋሽ ሆኖ ቢወድቅ አይደብርም? እኔ ራሱ ይደብረኛል። ማን ሳውዝ አፍሪካዎች ዛሬ ወደቁ። ምን ደስ እንደሚል ታውቃላችሁ? 1-0 ነው የተሸነፉት። 1-0 መሸነፉ እንዴት ደስ እንደሚል አሁን ቅጥል ነው የሚያደርጋቸው። ገብቷችኋል አይደለም ማለት ነው። ይሄ 2-0 3-0 ተሸንፈው ቢወድቁ ኖሮ ማለት ነው ቲማችን አሪፍ ነው ፕራውድ ነው እዚህ ድረስ መመረሱ። ይሄ ግን ያቃጥላል። አሪፍ ጨዋታ ተጫውቶ ነው የወደቁት። ገብቷችኋል? እንዴት ደስ እንደሚል ደግሞ የገባበት ደቂቃ አይታችኋል? እንዴት ነው ደስ ፍጥ ነው የሚለው። እናቴ ትሙት የሚገርም ሄትዋች። እኔ እንደዚህ አይነት ሄትዋች ራሱ አይቻላቅም። ማን ካናዳ ይገባቸዋል። እነዚህ ምን አተበና እንደ አስቧል። አሁን እንዴት ነው ሳውዝ አፍሪካን 16 ውስጥ የምናየው? ማን እናንተ አይመጣቸውም። እነዚህ የሆነ ቢጫ ምናምን የሆነ ብራዚልን ለመሆን ይሞክራሉ። መላጦች እንዳለ መላጦች ተሰብስበው ግን ይችላሉ። አንተ በጣም ይችላሉ። የፈለገ ሄትዋች ቢያደርግባቸውም ትንሽ ይችላሉ ማለት ነው። ግን ማለት ነው እውነታቸው ማን ይሄን ሄትዋች ማለት ነው። ይሄንን ሄትዋች አሁን በካናዳን ያሟሟኩት ማለት ነው። ጥሎ ማለፉን ያሟሙቅልን። ሁላችሁም አሜን በሉ። እሺ አሜን በሉ ሁላችሁም። ይሄንን ሄትዋች ያሟሙቅልን። መተናል ይላል። እኔ በዚህ ሰዓት እንደ አንድ አፍሪካዊ ማለት ነው ጸድ ያለ ዋንጫ ነው እያሳለፍኩ የምገኘው። ከ10 ተሳታፊ የአፍሪካ ሀገራቶች 9ኙ ወደ ጥሎ ማለፉ መቀላቀል ችሏል። ታዲያ ከዚህ በላይ የሚያኮራ ነገር አለ? ቱኒዚያ ብቻ ናት ከ10 ቡድኖች ውስጥ የወደቀችው ማለት ነው። ወረስት ፐርፎርማንስ ነበራት። ግን እነዚህ 9 ቡድኖች ማለት ነው ቀላል አንጀቴን አራሱት እንዴ ካያችሁ የአፍሪካ ብሔራዊ ቡድኖች ጨዋታዎችን ባደረጉ በደቂቃዎች ውስጥ የምሰራቸው ሪአክሽን ቪዲዮዎች ላይ በቃ አረካውኝ ነው እያልኩ የምሰራው በእያንዳንዱ ጨዋታ ስለ አፍሪካ ናሽናል ቲሞች ማለት ነውና የምርም በጣም የሚያረኩ ሆኖ ነው ያገኘዋቸው ዘንድሮ ማለት ነው። እንግዲህ ከነዚህ 9 ቡድኖች ውስጥ ደቡብ አፍሪካ አለች። ደቡብ አፍሪካ ዛሬ ምሽት 4 ሰዓት ላይ ጥሎ ማለፍ ጨዋታውን እንግዲህ ከካናዳ ጋር ታደርጋለች። ዛሬ ምሽት ሌላ የሚገርም ፋይት እንመለከታለን ብዬ አስባለሁ። ከዛ ሞሮኮ ማልፋለች ወደ ቀጣዩ ዙር። ሞሮኮ ከኔዘርላንድ ነው የምትፋጠጠው። በጣም ፈታኝ የሚሆንባት ይመስለኛል ለሞሮኮ። ግን ስቲል ጥሩ ናሽናል ቲም ናት። ግብጽ አለች፣ አይቮሪ ኮስት አለች፣ እንዲሁም ደግሞ ኬፕ ቨርዲ አለች። ኬፕ ቨርዲ የመጀመሪያ ጊዜዋ ነው ስትሳተፍ። ወደ 500,000 የሚጠጉ ዜጎች ያሉባት ሀገር ናት። በጣም ትልቅ ሩጫ ነው እርቀት ነው እየተጓዘች የምትገኘው ማለት ነውና
የሚገርም ናሽናል ቲም ሆኖ ነው ያገኘሁት። ለኔ ጥሎ ማለፉ መቀላቀሉ ራሱ ትልቅ ስኬት ነው። ሴኔጋልም አለችልን እዚህ ጋር እንዲሁም ደግሞ የዊሳው ኮንጎ አለ፣ ጋና አለ፣ እንዲሁም ደግሞ የሪያድ ማህሬዙ አልጄሪያ አለና ከዚህ በላይ የሚያኮራ ጊዜ የአፍሪካ ናሽናል ቲሞች በዓለም ዋንጫ እያሳለፉ ነው ብሎ ለመናገር በጣም የሚያስቸግር ይመስለኛል። እኔ ላስት ታይም በጣም የኮሮት ከቅርብ ጊዜ 2022 የዓለም ዋንጫ ላይ ሞሮኮ ግማሽ ፍጻሜ ተሳትፋ ያው ከአፍሪካ ናሽናል ቲሞች ግማሽ ፍጻሜን መሳተፍ የቻለች በዓለም ዋንጫ የመጀመሪያው ናሽናል ቲም ስትሆን ነው በጣም የረከውት ማለት ነው። አሁን ደግሞ 9ኙ ወደ ጥሎ ማለፍ ተቀላቅሏል። ምን ያስመለክቱናል? የትኛው አፍሪካ ሀገር ረጅም ርቀት ይጓዛል የሚለውን ግምታችሁን አካፍሉኝ። እኔ ግን ይሄ የዓለም ዋንጫ በቃ የእንቅልፍ ሮቲኒን አዛባው ነው የምላችሁ። የሆነ በቀዋጥር እንኳን ልትረዱኝ ይገባል ጋይስ፣ የምሬን ነው። እና ደግሞ ፎሎ አድርጉ ቪዲዮቼ ሲደርሳችሁ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ራውንድ ኦፍ 32 ይሄን ይመስላል ማለት ነው እስከ ሰሚ ፋይናል ድረስ። ምክንያቱም ያለው ወሳኝ ቡድኖች ሲገናኙ ምንም ነገር ሊፈጠር ይችላልና ከዛ በኋላ እናንተ ራሳችሁ ተወስኑታላችሁ። ግን እስከ ሰሚ ፋይናል ድረስ ልገምትላችሁ። ሴቭ አድርገው ይሄን ቪዲዮ ነው ማለት ሴቭ አድርገው። ጀርመን ከፓራጓይ ጀርመን ተጨንቃ ታልፋለች። ፓራጓይ ቀላል ቡድን አይደለችም። አንዴ ከከፈተቻት ታከታትልባታለች። ከከበራት ደግሞ ተጨንቃ እንደምንም ብላ ታልፋለች። ይሄን ዙር ብዬ ገምታለሁ። ፈረንሳይ ስዊድንን ለቁርስ ትበላታለች። ምንም ልል አልችልም። ዛሬ ማታ ሳውዝ አፍሪካ ከካናዳ አላቸው። ካናዳ የመጀመሪያ ኳታርን ያጋዩበት ጨዋታ ነው እንጂ ከዛ በኋላ ያን ያህል አላስደመሙም። ገባለ ሳውዝ አፍሪካ ነው እንደውም እየመጣ ፕሮግረስ እያደረገ በመጣ ቁጥር ቶርናመንቱ እየጠነከረች የመጣችው። ተጨንቃ የሆነ 1-0 ወይ ደግሞ ኤክስትራ ታይም ላይ ወይ በፔናልቲ ሳውዝ አፍሪካ የምታልፍ ይመስለኛል ማለት። ኔዘርላንድ ከሞሮኮ ይሄ በጣም ከባድ ጨዋታ ነው፣ ግን ሞሮኮ ነው የምታልፈው። ሞሮኮ ታልፋለች። ፖርቹጋል ከክሮኤሽያ እንኳንም በዚህ በኩል አልሆንም ማለት ነው። ገርፋችሁ ልታስወጡ ነው ረባኪ። ፖርቹጋል ከክሮኤሽያ እኔ ክሮኤሽያን ማለፍ እንችል ይመስለኛል። ገባለ ክሮኤሽያን እናልፋለን፣ ምንም ማለት አንችልም። ከዛ ኋላ ስፔን ከኦስትሪያ ስፔን ትለጠልጣታለች። አሜሪካ ከቦዝኒያ አሜሪካ ተጨንቃ ታልፋለች። ሴኔጋል ከቤልጂየም ምንም ነገር ሊፈጠር ይችላል፣ ግን የአፍሪካን ቲም ባክ አደርጋለሁ ሴኔጋል ታልፋለች ትላል። ብራዚል ከጃፓን ይሄ በጣም ከባድ ጨዋታ ነው። አንድ እኩል ነው የሚወጡት፣ በቃ አንድ እኩል ይወጣሉ። ከዛ ኋላ የሆነ ነገር ብራዚል መፍጠር ከቻለች ነው ወደ መጨረሻ አካባቢ፣ ካልሆነ ግን በፔናልቲ ጃፓን ታልፋለች ብዬ ገምታለሁ። አይቨር ኮስት እና ኖርዌይ በቃ ይሄ ነው በቃ ከሁሉም አፍሪካ ሀገሮች በጣም ሬት ማረጋት ከሴኔጋል ማይተናነስ ሬት ማረጋት አይቨር ኮስት ነበረች። ሃላንድን ገጠመች። ከባድ ነው በጣም። ኖርዌይ ታልፋለች። ሜክሲኮ እና ኢኳዶር በጣም ከባድ ጨዋታ ነው፣ ግን ሜክሲኮ በጣም ሶስቱም ጨዋታ ላይ ከባድ ሆና ነው የመጣችው። ኢኳዶር ደግሞ አሪፍ ቡድን ናት ከምትጠብቁት በላይ ማለት ነው። ስለ አንደርዶግ ናት፣ ግን ይሆናል አይደለ ሀገር በሀገሯ ነው የምትጫወተው በሚለው ሀሳብ ባለሜዳ ናት። ሜክሲኮ ታልፋለች። እንግሊዝ እና ዲያር ኮንጎ ይሄ በጣም ከባድ ጨዋታ ለዲያር ኮንጎ ሊቋጥሩላ ይችላሉ። ምክንያቱም በቃ ወኔያቸው ተመችቶኛል ነው የሚል ገባርለና በስትክል ዲፌንሲቭ ሎ ብሎክ አድርገው ቶማስ ቱሄል ደግሞ እስካሁን ድረስ እያሳየ ፓናማ ከገጠማቸው 0-0 ፔናልቲ ወስናቸዋል ማለት ነው። ግን በፋራም ባራዳም እንግሊዝ የምታልፍ ይመስለኛል። አርጀንቲና ከካቦ ቨርዴ ይሄ ጨዋታ ነው ሰው እንዳለ አንደር ኤስቲሜት ያደረገው ማለት ነው። አርጀንቲና ልታጋያት የምትችለው በሜሲ ብቻ ነው። ገባር ሜሲ ብቻ ማንም ስለማይዘው የሆነ ነገር ፈጥሮ ትገርፋታለች አይነት ኬዝ ሊፈጠር ይችላል ነው እንጂ እኔ ይሄ ጨዋታ 0-0 አልቆ በፔናልቲ አርጀንቲና ታልፋለች ባይ ነኝ። ገባርለ እንደምንም ብሎ ሜሲ ለሁለት ምናምን ነገር አይቆምም እኮ ሜሲ ገባ። ግን የሆነ እድልም ከሱ ጋር ላተውን ይችላል። ካቦ በቃ ቸከሶቹ አይታል ማለት እኔ በቃ አላር ቸከሶቹ ሜሲንም ሊያፈዙ ይችላሉ ነው የሚል ብቻ መጨረሻ ላይ በፔናልቲ ይሸነፋሉ። እሱም ደግሞ የሚያኮራቸው ውጤት ነው ብዬ ገምታለሁ። አርጀንቲና ታልፋለች። ከዛ በኋላ ኢጂፕት የተሻለች ቡድን ናት ብዬ ስለማስብ ኢጂፕት ገርፋ ታልፋለች። ስዊዘርላንድ ከአልጄሪያ ይሄ በጣም ከባድ ጨዋታ ነው ለአልጄሪያ ለስዊዘርላንድም ገባርለ። ግን ስዊዘርላንድ አውስትሪያን አልጄሪያ በጣም ተፈታትናታለች። ግን ስዊዘርላንድ የበለጠ ኤክስፒሪየንስ ያሉ ተጫዋቾች አላቸው። ግራኒት ዣካ ብቻ ሳይሆን ሌሎችም በጣም ብዙ ልምድ ያላቸው ተጫዋቾች አሉ። ስዊዘርላንድ ምታልፍ ይመስለኛል። የመጨረሻው ጨዋታ ደግሞ ኮሎምቢያ ከጋና እኔ ጋና ይከብዳታል ብዬ ገምታለሁ። ጋና ይከብዳታል ምክንያቱም አላርለ ለ0-0 ከተጫወተች ነው ተስፋ ያላት እንጂ ኮሎምቢያ በጣም ትላንት በተለይ ካየሁት ከሆነ በጣም የተሻለች ቡድን ናት። ኮሎምቢያ ታልፋለች 1-0 ምናምን ወይ 2-1 አሸንፋ ማለት። ከዛ ላ ወደ ሰሚ ፋይናል የሚያልፉት ወደ ኳርተር ፋይናል የሚያልፉት ጋር ስንመጣ ፈረንሳይ ጀርመንን ትገርፋታለች። ሞሮኮ ሳውዝ አፍሪካን ታሸንፋታለች። ሳውዝ አፍሪካም ግን ልታሸንፍ ትችላለች። ሞሮኮ ከዩሮፒያን ሀገር ነው እንጂ ከአፍሪካን ሀገሮች ጋር ያን ያህል ዶሚናንት አይደለችም። ብቻ አንድ አፍሪካ ሀገር ኳርተር ፋይናል እንደሚገባ በዚህ በኩል አረጋገጥን ማለት ነው። ስፔን ፖርቹጋልን የምታስቀይማት ይመስለኛል። በቃ በጣም ሲያሳዝን ለሚን የማን ለወንድሜ ሜሲ ስል ምናምን ነገር ሚል እየመሰለኝ ነው። ግን
እስቲ እኔ እንጃ አውስትሪያ ለምን ስፔን አጥልልን ገባር ብጥልልን ደስ ይለን ነበር። ስፔን እሺ ስፔን እንበለው በቃ ችግር የለውም። አሜሪካና ሴኔጋል ደግሞ አሜሪካ ሴኔጋልን ታሸንፋታለች። አሜሪካ ባይዘይ ፖቼቲኖ የሚገርም እንደ ቡድን እንደ ክለብ የሚጫወት ቡድን ነው እንትን ያለው። ስለዚህ አሜሪካ ኳርተር ፋይናል ሆስት ሀገርም ስለሆነች የሆነ ነገር ታደርጋለች ብዬ ገምታለሁ። ጃፓን ከኖርዌይ ጃፓን ትወጥራለች፣ ግን ኖርዌይ የምታልፍ ይመስለኛል። ሜክሲኮ ከእንግሊዝ ደግሞ አሁን የሜክሲኮ ጉዞ በእንግሊዝ የሚቀጭ ይመስለኛል ማለት ነው። ከዛ ኋላ አርጀንቲና ግብፅን ታሸንፋለች፣ ኮሎምቢያ ደግሞ ስዊዘርላንድ ታሸንፋለች ማለት ነው። ከዛ ኳርተር ፋይናል ስንመጣ ደግሞ ፈረንሳይ ሞሮኮን ትለጠልጣታለች ማለት ነው። ከዛ ኋላ ስፔን ደግሞ አሜሪካን ታስወጣታለች። ስለዛ ፍራንስ ስፔን በዚህ በኩል ደግሞ ጃፓን እና እንግሊዝ ነው ያለፉት። እንግሊዝ ዚስ ታይም ጃፓን ትገታታለች ብዬ ገምታለሁ። ግን ጃፓን ዲፌንሲቭሊ የሚገርም ቡድን ናት። እንግሊዝ ከወደቀች እዚች ጋር የምትወርቅ ይመስለኛል። ግን ስቲል እንግሊዝን አሳልፋታለሁ። እዚህ ጋር ደግሞ አርጀንቲና ኮሎምቢያን አሳምና ትገርፋትና ታልፋለች። ስለዛ እንግሊዝ፣ አርጀንቲና፣ ስፔን፣ ፍራንስ ይሄ ነው ሰሚ ፋይናል። ፈረንሳይና አርጀንቲና ወይ ደግሞ ፈረንሳይና እንግሊዝ ለዋንጫ የሚደርሱ ይመስለኛል። ስፔን ፈረንሳይን ካሸነፈች ዋንጫው ይሷ እመኔ ነው።